ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ረመዳን ከመምጣቱ ከሁለት ወር በፊት ዱዓ ወደ አላህ ያነሳሉ። አላሁመ ባሪክ ለና ፊ ረጀበ ወሸዕባን ወበልግና አላሁመ ረመዳን። አላህ ሆይ ረጀብንና ሸዕባንን ባርክልን ረመዳንን ማገናኘን ይሉ ነበር አሽረፉል ኸልቂ ሰለላሁ ዐለይሂ ወሰለም። ቢአቢ አንተ ወኡሚ ያ ኸይረል ወራ ፈሰላቱ ረቢ ወሰላሙ ሙዐጠራ። የረመዳን ደረጃ ሲባል ትልቁም ነገር ነፍሶች የሚዘጋጁለትን የሥራ ፕሮግራሞቻችን ምንቀንስበትን የበለጠ የነፍስ ነፃ ላይ የምናተኩርበትን የምግብ ፍላጎታችንን ምንገታበትን ከጾም በኋላ ተራዊ ተሐጁድ ከተሐጁድ በኋላ ቁርአን አላህ ጋር ምንተዋወቅበት ወር ነው። ለዓለኩም ተተቁን አላህ ለዓለኩም ተጅዑን ልትራቡ አላለም። ለዓለኩም ተዕጠሹን ልትጠሙ አላለም። ለዓለኩም ተተቁን ተቅዋ ታዳብሩ ዘንድ ይከጀላል። ዓመታዊ ስንቅ ምንዝበት ወር ነው። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩም፣ ከ1000 ወር በላይ የሚመዝን ሌሊትን ያቀፈ ወር ወደኛ እየመጣ ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም።